እንዴት ዋላችሁ? እንዴት አመሻችሁ? ደህና አምሹ። እኔ ፖለቲካው ምኑን እንዳትወስዱብኝ እዛ ጋር እኔ የምፈልገውን ከቀፎ ወስጄ ሰፈፉን ትቼ ነው የምወጣው። ከነ ሰፈፉ እየበሉ የሚታመሙ ካሉ እኔ አያገባኝ እና እንግዲህ የቱ ነው ሲያዩት የሚባለው እንግዲህ እኔ አሁን እዚህ ሆኜ ስለማየው ነው። ምናልባት ቢሮ ሆናችሁ ስታዩት ደግሞ ሌላ ሊሆን ይችላል። ፖለቲካ ሆናችሁ ስታዩት ደግሞ ሌላ ሊሆን ይችላል። አንድ ሰው እንጦጦ ላይ ሆኖ አዲስ አበባን አይቶም አየኋት ሊል ይችላል። መርካቶ መሀልም ሆኖ አየሁት ሊል ይችላል። የሆነ ቦታ ሆኖ ሲያዩት አንድ ነገር ይለያያል። እኔ ካየሁበት አንፃር ነውና እዛ ላይ ዶክተር ሄሮን የሚባሉ ረዳት ፕሮፌሰር ናቸው። አላውቃቸውም በአካል ምናልባት ስለሚያውቃቸው ነው ፕሮፓጋንዳ የሚነዛው ብላ ስም እንዳታጠፉ። አላውቃቸውም። ምናልባት እንደዚህ አይነት ሰዎች ደግሞ አካላቸው መታወቅ የለበትም። እንደውም ሰው ከሚስቱ ውጪ አካል ምን ያደርግለታል? ምን ሐሳቡን መውሰድ ያለበት የሌላውን ስታነቡ እንደ ማቴዎስ ወንጌል አይነበብም። ብዙ ሰው የሚቀልጠው እንዲያነበበ ነው። እንዲህ አይነት ንባብ ስታነቡ ወንፊት ይዛችሁ ማንበብ አለባችሁ። ወንፊት ታውቃላችሁ ሴቶቹ? የወንፊት ዓላማው ምንድነው? ምንና ምን መለየት ነው? ለምሳሌ እንደዚህ እየተደረገ እንዲደረግና ከስር የሚወርደው የሚፈለገው ነው የሚወርደው የሚፈለገው ወዴት ይወርዳል? ወደ ታች። ንባብ ስታነቡ ጭንቅላት ወንፊት ያደርግና የማይፈለገውን ያስወግዳል፣ ወደ ውስጥ ያስገባል። እዛ ነው የሚነበበው። አሁን ፍትህ መጽሔትን ሳነብ ወንፊት አዘገ የማልፈልጋቸው ጽሁፎች ሲመጡ ይሄኛው አልፈልግም ምን ሌላ የሚፈልገው ስለሚሉ ለዛ ተውለታለሁ። እኔ ለምሳሌ አንድ ጠረጴዛ ላይ ቀይ ወጥ ቢደረደር ደጋሹ ቀይ ወጥ እኔ ጨጓራን አሞኛልና ቀይ ወጥ አልሰራም ማለት አይችልም። ምክንያቱም ተጋበጭ ጨጓራ አላመመው እሱ ነው ያመመው። ስለዚህ ላይ ጸሐፊዎቹ የሚፈልጉትን ጽፈን የማልፈልገውን ተዋዋለሁኝና እኔ ብዙን ጊዜ አሁን እዛ ጋር የተጠናወተን ምንድነው አንድ ነገር ስንደግፍ እስከ ወዳኛው ወይም ሞት ብለን ነው የምንደግፈው። አይደገፍም። ወይም ሞት ተብሎ የሚደግፈው እግዚአብሔር ብቻ ነው መታመን። ከዛ ውጭ ያለው እኔ አክቲቪስቱን አረ በደንብ አጨብጭቡ። አሁን እኔ ዛሬ በ97 ዓመተ ምህረት አንድ አርብ ቀን ማስተምርበት ኮሌጅ በር ላይ ቆሜያለሁ። በእኛ በር ላይ ወደ ቤተክርስቲያን ይታለፋል። እናቶች እያለፉ ነው። እናቶች እንደምታውቁ ሲደግፉ ከልባቸው ነው፣ ሲያምኑ ከልባቸው ነው። ደስ የሚለው ነገር አሁን ሲሳለሙ እናቶች አይታቸው እንደሆነ በግንባራቸው ተደፍተው አፈሩን እየዳበሱ ነው። ይሄ የከተማ ወጣት ግን ሲሳለም እንዳርጎ ነው አፈር እንዳይነካው ነው። በዘዴ የብልጠትና እንደዚህ ፈውስ ማናገኘው ለዚህ ነው። እና እዛ ሴቶቹ ሲያልፉ በሐዘን ድምጽ ነው የሚያወሩት እና እንደው ልደትዬ እያሉ ያወራሉ። ልደትዬ እንግዲህ እኛ የጳውሎስ ነው አቦዬ ናቸው ቤተክርስቲያኑና ልደትዬ ዝመጣች እንደብዬ ለካ ያን ሰሞን አቶ ልደቱ ታስረው ነበር እና ምንድነው ብዬ ሳጣራ ችግሩ እንደዛው